አለ እንዴ ናትዬ ለና ነው እንዴ ሰላም ነው ለልጅ ማሳከሚያ በሰጠኝ ልጅ ታክሞ ወጥቶልኛል እግዚአብሔር ይስጥ ከሰው ፊት አይወራ ከሰው ፊት አይወራ ምን ያባት እሺ እንዴ ሰላም እንዴት ነሽ ሰላም ለሰርጋችን ያርክልንን ነገር መርሳት አልቻልኩም በጣም ምን ችግር በጣም እናመሰግናለን ምንም ችግር የለም በጣም ድለኛ እውነት አረ እንደዚህ አይነት ነገር ሰርጉን ያደራ ደግሞ እንዳቀር አረ አልቀርም እንዴት ቀራለሁ እሺ ወንድሜ እሺ መልካም ይሁን ሰው እንዴ ናቲ ሰላም ነው ወንድሜ ባለፈው ሰጠኝን እኮ ገንዘብ ብታይ አረ ተው እንደዚህ አይነት ነገር ባክ አረ እውነት ሰው ፊት ሌላ ጊዜ እናወራለን ቆንጆ ሆነልኝ ቤተሰብ እየረዳው ነው ምና ይሄን የደሃባ የነገርኩኝ ያባ ቴንክ ዩ በጣም አረ እንዴ አረ እውነት እኔ ነኝ እንደው ማመሰግን ሰላም ነው በቃ ደህና ደሪ እሺ ናትዬ እወድሃለሁ እሺ የኔ መልካም ሰው እሺ ደህና ደሪ ምን ኮን የተነሳው እንዴ ነሽ መጣ ተሳክቷል ይላል ይወያለ መልስ ይሰጠኛል እንዴት ነው ረዳት እሺ ጋሽ ይሰጣል ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል አንዴ ታገሱ ጋቢና በእናትህ ልደታ ክብሬ እየመጣው ነው ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ ጋሽ ይሰጡታል ምን ነው ዝርዝር ስለሌለኝ ነው አረሳም ችግር የለም እንዳትበላኛ አላ ልትበላይ ነው አይደል ጋሽ ምን ነው ሊያለቅሱ ነው እንደ በእናትህ ይሰጣል ተባልካ እንዴ አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል ተይመች ጋቢና ሂሳብ እንዴ አረጋሽ ይበና እኔ አሁን አልገባሽ ያለኝ ነገር እንዴት ነው ሰው ምግብ ላይ የሚጨክነው? እውነቴን ነው። በተለይ ደግሞ ይሄ ተጎዳው ልጁ ልቤን ሰበረኝ ማን ነው ልቤን የሚሰብረው? ሲጀመር ልብና ጨጓራስ የሚገናኝ ነገር ነው ወይ? አይደለም ካፈቀርኩም በልቤ ነው ከወደድኩም በልቤ ነው እንጂ በጨጓራዬ አይደለም እንዴ። ታምሜ እንኳን ሆስፒታል በፍቅሩ ብገባ የተመጣጣነ ቫይታሚን ምናምን በግሉኮስ ስጡኝ ብዬ አስጠንቅቄ ፈርቤ ነው የምገባው። ለምን የተመጣጣነ ነገር ለሰውነታችሁ እንዴ? ሆዴን እየበላው ማልቀስ ነው። ከተጎዳችሁም እየተቀጠቃችሁ ማልቀስ ነው። እውነቴን ነው እንዴ። ከህላት ትጋጩ እንዴ። ኢትዮጵያ እኔ ከሌለው ተስፋ የላትም ብዬ ነው። እንዴት ታንክ ዩ ኢትዮጵያ የኢትዮጵያ ህዝብ እኛ እናንተ እኔን ካላየ ወጣ የጥጃ ማሰሪያው ስሙ ነው ጉንጉን የጥጃ ማሰሪያው ስሙ ነው ጉንጉን እኔ ከወደድኳት ዝንጀሮም ትሁን አንቺም ሂጂ ወደ ነጫጮቹ አንቺም ሂጂ ወደ ፈረንጆቹ ለኛም እግዚአብሔር አለን ለጥቋቁሮቹ። ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር። ምን ባክህ እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ያሸተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ። እሺ እንካስቲ አቦይን እኮ ነው አልበላም ያለው እንዴ ጋሺ ይወር ደግሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላም ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እናከሳለሁ። ሽንቴን በሰዓቱ ወጥቼ ይሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ። ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ አንዴ ያዝልኝ በዚህ ጋሺ። እንጀራ አለኝ እኔ ስራ ወር ሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለው ራሱ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ይተናገሩ አንቺ ወዴት ነው የምትሄደው? ውሻችንን ከመ እንጂ ታሟል እኮ አታየው እንዴ? ጋሺ ራሴ ልከነበር መጀመሪያ እና መልሽኛ ቤተሰብ የምንወደው ሰው ከተነካብን ወደ ኋላ የለም። እኔ አሁን አንቺን የሚናገርብኝ ካለ ስጥት ነው ገብቶሻላ። እኔ ላንቺ እማልሆንልሽ ነኝ። አተ ያያቴንም ሲያስጠላ። አንቺ ተረጋጊ። እኔ እዛው ጨርሼ ነው የምመጣው። ደም ሊፈናጠርብሽ ስለሚችል መጣው። ምንድነው?
ቅድምዬ እኮ እንደገጨውሽ ማለት ነው። እንዳይቆሽሽብሽ እኮ የኔ ልብስ ቆሻሻ ስለሆነ ነው። አራግፌልኝ እና እንዴ ነው እንደምታራግፈው? ይቅርታ ያራዳል። ሂድ በቃ። ባንቺ ድርድር እንደማላቅ ታውቂያለሽ። አሁን ይቅርታ ባይልክ ገድየው ነበር። እተማመንብሃለሁ እኮ እንዴ። ይሄ ቅድሙ ልጅ አይደለ?